መርህ 5 ከማይጠቅሙ ሰዎች ራቅ። ኢሞሽናል ኦዲት። ሕይወትህን እንደምትመራት ግዙፍ መርከብ አስባት። መርከቧ ወደፊት እንድትጓዝ የሚጎቷትን አላስፈላጊ ጭነቶች ተሸክመህ ሩቅ መጓዝ አትችልም። ስለዚህ እነዚህ 3 አይነት ሰዎች ከሕይወት መዝገብ ላይ በጥቁር ቀለም አጽዳቸው። አንደኛ፣ መርዛማ ተቺዎች። እነዚህ ሰዎች ግንባታ አይችሉም፣ ጥበባቸው ማፍረስ ብቻ ነው። ያንተን ትልቅ ህልም በትንሽ አስተያየታቸው ሊገሉ የሚጥሩ በጨለማ መነጽር ዓለምን የሚያዩ ናቸው። ሁለተኛ፣ ባለ 2 ገጽ ሰላዮች። ፊትህ ላይ እንደ ወዳጅ እየሳቁ ጀርባህን ግን በክህደት የሚወጉ ናቸው። ሚስጥርህን ለጥቃት፣ ድክመትህን ለፌዝ የሚጠቀሙ አደገኛ ጓደኞች ናቸው። ሶስተኛ፣ የኃይል መጣጮች ኢነርጂ ፓራሳይትስ። እነዚህ ሰዎች ሁል ጊዜ ችግር አለብኝ ባዮች ናቸው። ጉልበትህን እንደ መዥገር ይመጣሉ። አንተ ስትቸገር ግን መድረሻቸው የሚጠፉ የጥቅም ወዳጆች ናቸው። እነዚህን ሰዎች ከሕይወትህ ስታርቅ የግድ ጠብ መፍጠር ወይም ጩኸት ማብዛት የለብህም። በቃ በዝምታ ትኩረትህን ንፈጋቸው። ለጥሪያቸውም አትመልስ፣ ለወሬያቸውም ቦታ አትስጥ። ለዚህ ድንቅ ምሳሌ የሚሆን ክቡር ዶክተር አርቲስት አፈወርቅ ተክሌ ነው። አፈወርቅ በሥነ ጥበብ ዓለም ትልቅ ደረጃ ላይ ለመድረስ ትኩረቱን ከሚበትኑ ከማይረቡ ሰዎች ራሱን ያገለለ አይዞሌትድ ነበር። ጊዜውና ኃይሉን ለማን መስጠት እንዳለበት ጠንቅቆ ያውቅ ነበር። የማይገቡውን ሰዎች በዝምታ በሩን ስዘጋባቸው በሕይወትህ ውስጥ ለሚገቡ አዳዲስ ብርቱና ጠቃሚ ሰዎች ሰፊ ቦታ ትከፍታለህ። አስታውስ፣ መርከቧ የምትሰምጠው በውሃ ብዛት ሳይሆን በውስጧ በያዘችው ትርፍ ጭነት ነው። መርህ 6 የማይበገረው ጋሻ The Fortress of Indifference። ዓለም ትሰድብሃለች፣ ትተችሃለች፣ አልፎም ዝቅ ታረጋለች። ነገር ግን አንድ ትልቅ እውነት እወቅ፣ ማንም ሰው አንተ ፍቃድ ካልሰጠኸው በቀር ሊያቆስልህ አይችልም። ያንተ ፍቃድ ከሌለ የሰዎች ስድብና ትችት ባዶ ጩኸት ድምፅ ብቻ ነው። ሰዎች አንተን የሚቆጣጠሩህ በሚያናድዱህ ነገር ነው። ስትናደድ ስሜትህን ለሌላ ሰው አሳልፈህ ትሰጥሃል ማለት ነው። እነሱ የሚፈልጉት ምላሽ ሪያክሽን ትሰጣቸዋለህ። አንተ የእነሱ አሻንጉሊት ትሆናለህ። ነገር ግን ኢንዲፈረንስ ችላ ካልካቸው ለማንም የማይበገር አንተቸብል ትሆናለህ። እዚህ ድንቅ ምሳሌ የሚሆነን አርቲስት ማህሙድ በሙዚቃ ጉዞው መጀመሪያ ላይ ድምፅ የለውም ተብሎ ይተች ነበር። እሱ ግን በሰዎች ትችት ተስፋ ከመቁረጥ ይልቅ ለትችቱ ግድ የለሽ በመሆን በስራው ላይ ብቻ አተኮረ። ዛሬ ያ ትችት የት አለ? ማህሙድ ግን የዓለም አቀፍ ዝና ባለቤት ሆኗል። ጠንካራ መሆን ማለት ድንጋይ መሆን ማለት አይደለም፣ እንደ ባህር መሆን ነው። ባህር ውስጥ ድንጋይ ቢወረወር ባህሩ አይናወጥም፣ ይልቁንም ድንጋዩ ሰምጦ ይቀራል። መርህ 7 የራስህን ሉዓላዊነት ሰልፍ ፖሴሽን። በመጨረሻም አንድ ትልቅ እውነት እነግርሃለሁ። በደመነፍስ የምትመራ ተጓዥ መሆንህን አቁም። አንድ የምትማታ ሰው ሲሰድብህ የምትሳደብ ከሆነ አንተ የዚያ ሰው ፍላጎት አስፈጻሚ እንጂ የራስህ ጌታ አይደለህም። ያ ሰው በፈለገው ጊዜ ቁጣህን፣ በፈለገው ጊዜ ደግሞ ህመምህን ሊቀሰቅስ የሚችል የርቀት መቆጣጠሪያ በእጁ ይዟል ማለት ነው። እውነተኛ ኃይል ያለው በድርጊቱ ውስጥ ሳይሆን በድርጊቱና በምላሹ መካከል ባለው የቅጽበት ክፍተት ውስጥ ነው። ያቺ ክፍተት አንተ የምትመርጥባት የነጻነት መድረክህ ናት። መቼ መናገር፣ መቼ መሳቅ፣ መቼ መቆጣት፣ አልፎም መቼ መርሳት እንዳለብህ የሚወስነው ያንተ የተረጋጋ አእምሮ ብቻ ይሁን። ስሜትህ ለአንተ ትዕዛዝ እንጂ ለሌላው ሰው ትንኮሳ የሚገዛ መሆን የለበትም። ይህንን የራስህን ሉዓላዊነት ስታውጅ ዓለም ባንተ ላይ መፈራረቅ ትተዋለች። ይልቁንም ለአንተ ግርማ ሞገስ ትንበረከካለች። የራስህ ንጉሥ ከሆንክ ማንም ሊያወርድህ የማይችል ዙፋን ላይ ተቀምጠሃል። ሕይወትህ ከአንተ ጋር ሳይሆን በአንተ ትዕዛዝ ስር የምትመራ ታላቅ ግዛትህ ትሆናለች። አሁን ምርጫው ያንተ ነው። እንደ ድሮ ኃይልህን ትበትናለህ ወይስ እንደ ንጉሥ ትቆጣጠረዋለህ? አዲስ ምዕራፍ ነው። ጉዞ አሁን ጀምሯል።